ሰላም እንዴት ናችሁ ውድ ቤተሰቦች ዛሬ የፍሬሽማን ኮርስ የሆነውን ጂኦግራፊ ቻፕተር 2 the geology of Ethiopia and the Horn የሚለውን ይዤላችሁ መጥቻለሁ። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ነባር ቤተሰቦች ደግሞ የተለመደውን ላይክ እና ሼር ማድረግ እንዳትረሱ። ወደ ዛሬው ትምህርት እንለፍ። geology of Ethiopia and the Horn ስንል እንግዲህ የኢትዮጵያን ጂኦሎጂ እንዲሁም የሆርን ኦፍ አፍሪካን ጂኦሎጂ ነው የምናየው። ግን ዋናው እዚህ ጋር ጂኦሎጂ ማለት ምን ማለት ነው የሚለው ነው። ጂኦሎጂ ማለት ምን ማለት ነው የሚለውን ካወቅን በኋላ ጂኦሎጂ በኢትዮጵያ ምን ፈጠረ፣ ጂኦሎጂ በሆርን ኦፍ አፍሪካ ምን ፈጠረ የሚለውን እናያለን። ኦኬ what is the geology? ጂኦሎጂ ማለት ምን ማለት ነው ስንል is a science of what? is the earth of science የመሬት ሳይንስ ነው። ምን አይነት የመሬት ሳይንስ? that studies the evolution, the gradual development of organisms of the earth. የመሬት ሳይንስ ነው ምንድነው የሚያጠናው? ኢቮሉሽንን ነው የሚያጠናው። እንዴት አሁን መሬት እዚህ ለደረሰችበት አሁን ላለው የመሬት አቀማመጥ ስትራክቸር ምን ፕሮሰሶችን አሳልፋለች፣ ምን ግራጁዋል ዲቨሎፕመንት አሳልፏል ይህ መሬት ሚሊዮን ያጠናል ማለት ነው። ምን ጂኦሎጂ ማለት ነው። ስለዚህ ፕሮሰሱን ነው የሚያጠናው። መሬት ከመፈጠሯ እስካሁን ለደረሰችበት ምቹ ለሰው ልጆች መኖሪያ የመጣችበትን ሂደት ምን ነገሮችን አሳልፋለች የሚለውን የሚያጠና ነው ማለት ነው ጂኦሎጂ። so the material of which it is made ማቴሪያሎች እንዴት ነው ሜድ የተደረጉት፣ ምን አይነት ማቴሪያሎች ሜድ ተደረጉ፣ እንዴት ነው ፕሮሰሱንም አብሮ the process of acting upon them እነዚህ ማቴሪያሎች እንዴት ነው ሜድ የተደረጉት በምን ጊዜ የሚለውን ጂኦሎጂ ያጠናል ማለት ነው። እንግዲህ እንደዚህ እንዴት የሚለውን በምን ጊዜ ሲያጠና ኢንዳይሬክት የሆነ ሜተድ ይጠቀማል ጂኦሎጂ ማለት ነው። ያ ማለት ከፊልዱ ወጣ ብሎ ከሌሎች ፊልዶች ጋር የሚያገናኙ ርዕሶች ጋር አብሮ ያጠናል ማለት ነው። ያ ማለት ጂኦፊዚክስን መጀመሪያ ላይ እናገኛለን። ጂኦፊዚክስን ይጠቀማል ጂኦግራፊ እና ፊዚክስ አንድ ላይ ማለት ነው። studying the earthquake wave ይሄም ለመሬት መንቀጥቀጥ የሚጠቀመው ነው ማለት ነው። ሌላው ደግሞ ጂኦኬሚስትሪ composition of rock የሮኮችን ኮምፖዚሽን ስናይ ደግሞ ጂኦኬሚስትሪ እንጠቀማለን። ሌላውስ ጂኦክሮኖሎጂ finding the age rock የኤጆችን የሮክን ኤጅ ለማግኘት የኤጅ ሮክን ለማግኘት ጂኦክሮኖሎጂ ይጠቀማል ማለት ነው። ስለዚህ ይሄንን ኢንዳይሬክትሊ ሜቶዶችን ይጠቀማል ማለት ነው። ጂኦሎጂ የሚያጠናው ፕሮሰስ ስለሚያስፈልጉት ማለት ነው። ኦኬ ጂኦሎጂን ዴፊኒሽኑን እንደዚህ ካየን ቀጣይ ኮንቲኔንታል ድሪፍት ቲዮሪ እናገኛለን። ኮንቲኔንታል ድሪፍት ቲዮሪ ምን ማለት ነው የሚለውን እኔ ምንድነው የሚለን ኮንቲኔንታል ድሪፍት ቲዮሪ ምንድነው የሚለው the earth's continent were once bunched upon together in a single huge continent called Pangaea እንግዲህ በድሮ ጊዜ እቺ መሬት አሁን እንደዚህ ለሰባት ከመከፋፈሏ በፊት አንድ ሲንግል ሂውጅ ኮንቲኔንት ነበረች ይላል። ይህ ድሪፍት ኮንቲኔንት ቲዮሪ ምንን ኤቪደንስ አድርጎ ነው እንደዚህ ያለው የሚለው ወደ ኋላ ነው ይበታል። ግን ይህ ኮንቲኔንታል ድሪፍት ቲዮሪ ሲነሳ አሁን ለሰባት የተከፋፈለው አህጉር ድሮ አንድ ሂውጅ ኮንቲኔንት ነበረ፣ ያም ፓንጃኤ ብለን እንጠራዋለን ይለናል። the large supercontinent was then split into Gondwana land where Africa is a part and Larusia ከዛ በኋላም በጊዜ ሂደት ለሁለት ተከፈለ። ጎንዶዋና ላንድና ላሩዥዋ በሚባል ለሁለት ተከፈለ፣ ለሁለት ላንድ። ጎንዶዋና ላንድ ማለት አፍሪካ ያለችበት ሲሆን ላሩዥዋ ደግሞ ወደ አውሮፓዎችን ምናምን የሚይዘው ላንድ ነው። ለማንኛውም አንድ ሂውጅ የነበረው ኮንቲኔንት ወደ ሁለት ተከፈለ አለ። ጎንዶዋና ላንድ and Larusia and later into smaller fragmented over the last million year ከዛ በኋላ በሚቀጥሉት ሚሊዮን ዓመታት እንግዲህ አሁን ለደረሰበት ለብዙ መከፋፈል ጀመረ ማለት ነው። ፍራግመንትድ ሆነ ወደ ሰባት ኮንቲኔንት ሊመጣ ቻለ ማለት ነው። so the scene drifted apart from the present arrangement of the continent ስለዚህ ይህ ድሪፍት ቲዮሪ ኮንቲኔንት አሁን ለሰባት ከመከፋፈሉ በፊት አንድ ሂውጅ ነበረ ብሎ የራሱን ቲዮሪ የራሱን ቲዮሪ ያስቀመጠ ነው ማለት ነው።
ኮንቲኔንታል ድሪፍት ቲዮሪ። ኦኬ አውስትራሊያን ክላይማቶሎጂስት አልፍሬድ ዊንገር ፕሮፖዝድ ዋት ሃይፖቴሲስ ዛት the continent were once assembled together supercontinent called ድሪፍት ቲዮሪ ኮንቲኔንታል ድሪፍት ቲዮሪ። እንግዲህ ይህ ኮንቲኔንታል ድሪፍት ቲዮሪን አልፍሬድ ዊንገር የተባለ አውስትራሊያን ክላይማቶሎጂስት ነው ፕሮፖዝድ ያደረገው። እንግዲህ ይህም ጥንሰ ሐሳብ ከላይ እንዳየነው ዓለም አንድ ግዙፍ ኮንቲኔንት ነበረች፣ ቀስ እያለ እየተከፋፈለ ሄደ እንጂ አንድ ግዙፍ ሱፐር ኮንቲኔንት ነበር የሚል ሐሳብሽን ነው። ስለዚህ ምንን ተንተርሶ ነው አንድ ግዙፍ ኮንቲኔንት ነበረች ያለው የሚለውን ሐሳብሽኖችን ምን ምክንያት አድርጎ ነው ምን ምክንያት አስቀምጦ ነው የሚለውን ወደታች እናያለን ማለት ነው። ወደ 4 ምክንያቶችን አስቀምጧል። ከዛ በፊት ግን እስኪ ስዕሉን እንየው። እንዴት ነበር ፓንጌይ እንዴት ነበር ጎንድዋላ እንዲሆኑ የሚለው ያስቀመጠውን በስዕል እንግዲህ እንደምታዩት እዚህ ጋር ፓንጌይ ሁሉም አንድ ላይ ሆኖ 7ቱም አህጉር እንግዲህ ተበታትነው ነው አሁን ላይ ያሉት። እነዛን አንድ ላይ ስናደርጋቸው ፓንጌይ ይሄን አይነት ይሰጡናል ብሎ ነው አልፍሬድ ዊንገር ያስቀመጠው። ከዛ በኋላ ላሩዥያ ኤንድ ጎንድዋና ላንድ ወደ ተባለ ለሁለት ተከፈለ። እንደምታዩት እዚህ ጋር አፍሪካ ከዛ ቀስ እያለ ሁሉም የራሱን እየቻለ መጣ ማለት ነው። ወደ 7 ተከፋፈለ እዚህኛው ጋር እንደምታዩ። እንግዲህ ይህ እንደዚህ እንዴት ሊሆን ቻለ የሚለውን እንግዲህ ምክንያቱን እስኪ እንየው። ዊንገር ያስቀመጠውን ምክንያት የመጀመሪያው the feet of the continent ነው። የኮንቲኔንቶች ጠርዝና ጠርዝ ፊት ማድረግ መገጣጠም መቻል the opposing coastal line of a continent often fit together የአንደኛው ተቃራኒ የሌላኛው ተቃራኒ ኮንቲኔንት ላይ ስናየው ፊት ያደርጋል መገጣጠም ይችላል። ይሄ አንድ ምክንያት ነው ይላል። ለምሳሌ እስኪ እንየው። ይሄው እንደምታዩት እንግዲህ እዚህ ጋር ተበታትኖ ነው ያለው። እቺ ሳውዝ አሜሪካና አፍሪካ መግፊት ማድረጋቸው መቻል፣ እንዲሁም ኢሮፕ ከአፍሪካ ኤዥያን ከኢሮፕ ኖርዝ አሜሪካን መገጣጠም መቻላቸው ጠርዝና ጠርዙ መገጣጠም መቻላቸው የራሱ እንደ ምክንያት ይነሳል ይለናል አልፍሬድ ዊንገር። ያንን ነው the feet of the continent የሚለው። ሌላው ደግሞ much of mountain belt rock type እንዲሁም ደግሞ በተለያየ ያሉ ሰንሰለታማ ተራሮች ሮክ ታይፓቸው ተመሳሳይ መሆን ያ ማለት if the continent are resembled as ፓንጌይ ኮንቲኔንቶችን ሪዘምብልድ ስናደርጋቸው ስናገናኛቸው አንድ የሆነ ማውንቴን ቤልት ይሰጠናል፣ ሰንሰለታማ የሆነ ተራራ ይሰጠናል ይላል። ያ ማለት ማውንቴን ዌስት አፍሪካ፣ ኖርዝ አሜሪካ፣ ግሪንላንድ፣ ዌስተርን ኢሮፕ እነዚህ ያሉት ሰንሰለታማ ተራሮች ወደ ፓንጌይ ስንቀይራ ስናመጣቸው የመገናኘት ባህሪ ያላቸው እነዚህ ተራሮች። ስለዚህ እነዚህ ሰንሰለታማ ተራሮች ላይ ያለው አጠቃላይ ሮክ ታይፕ ተመሳሳይ መሆኑ ስለዚህ ይህ ራሱ እንደ አንድ ፓንጌይ ሱፐር ኮንቲኔንታል ድሮ በአንድ ላይ እንደነበሩ የሚያሳይ ነው የሚል ምክንያትን አቀርቧል ማለት ነው። ሌላው ደግሞ ዲስትሪቢዩሽን ኦፍ ፎሲል ነው። ልክ እንደዚህ ሁሉ ደግሞ የአጥንት ቅሪታቸው እንደዚሁም ዲስትሪቢዩሽኑ ምን መሆን ተመሳሳይ መሆን ያ ማለት the distribution of a plant and animal fossil on a separate continent forms definitely linked pattern in the continent are resembled ኮንቲኔንቱን ሪዘምብል ስናገናኘው በተለያየ አካባቢ ያሉ ፎሲሎች ምን መሆን ማች ማድረጋቸው ዲስትሪቢዩሽን ኦፍ ፎሲሉ ማች ማድረግ ከሆነ ጠርዝ ያለው ከሌላኛው ጠርዝ ላይ መገኘት ያ ማለት ፓንች ሲደረግ አንድ ቦታ እንደነበረ የሚያሳይ ነው የሚል ሐሳብ ነው ማለት ነው ያስቀመጡት። ኦኬ ሌላው ፓሊዮ ክላይሜትስ የምንለው ነው። ሮክስ ፎርምድ 20 ሚሊዮን ሲሪስ ኦጎ ኢን ኢንዲያ፣ አውስትራሊያ፣ ሳውዝ አፍሪካ፣ ሳውዝ አሜሪካ፣ ሳውዝ አፍሪካ ኦል exhibited evidence of continental glaciers እንግዲህ ከ200 ዓመት በፊት ፎርሙሌት የተደረጉ ሮኮችን ስናይ ሸንተረሮችን ስናይ ፓሊዮ ክላይሜት ስንል ሸንተሮ የሆነ የተሰነጠቀ ቦታዎችን ስናይ ኢንዲያ ላይ፣ አውስትራሊያ፣ ሳውዝ አሜሪካ ላይ፣ ሳውዝ አፍሪካ ላይ ያሉት ምን ማድረጋቸው መገናኘት መቻላቸው ተመሳሳይ መሆን መቻላቸው አንዱ ኤቪደንስ ነው። ይህ ኮንቲኔንቶች አንድ ወደ ሆነ ሱፐር ኮንቲኔንት እንደነበሩ ማሳያ ነው ብሎ ያስቀምጣል ማለት ነው አልፍሬድ ዊንገር። ኦኬ ይሄንን በዚህ ካየን በቀጣይ ደግሞ ጂኦሎጂካል ፕሮሰስ ሚለውን እናያለን። እንግዲህ እነዚህ ሂደቶችን ስናይ
የሆነ ፕሮሰስ ያመጣል። በሆነ ፕሮሰስ አልፎ ነው አሁን መሬት እዚህ እይታ ላይ የደረሰችው እንዲህ ውብ ለሰው ልጆች ምቹ የሆነችው ብዙ ፕሮሰሶችን አሳልፋ ነው ይለናል ጂኦሎጂ። ስለዚህ ይህ ጂኦሎጂካል ፕሮሰስ ምን አይነት ፕሮሰሶች ናቸው ስንል ኢንዶጀኒክ ኤንድ ኤግዞጀኒክ ፕሮሰስ ይለናል። ኢንዶጀኒክ ፕሮሰስ ስንል ውስጣዊ የሆነ ኢንተርናል ፕሮሰስ የሚል ሲሆን ኤግዞጀኒክ ደግሞ ውጫዊ የሆነ ፕሮሰስ ነው። ከውስጣዊ እንጀምር። መሬት ምን አይነት ውስጣዊ ፕሮሰስ አካሂዳለች ስንል ኢንክሉዲንግ ቮልካኒክ አክቲቪቲን አካሂዳለች። እሳተ ገሞራ እንግዲህ ዝም ብሎ አይፈነዳም። ውስጣዊ የሆነ ብዙ ፕሮሰሶችን ያሳልፋል። ስለዚህ ይህ አንድ ራሱ ቮልካኒክ አክቲቪቲ የእሳተ ገሞራ ፍንዳታ ለመሬት የሆነ ሼፕ እንድትይዝ አስይዟታል ማለት ነው። ይህ አንዱ ራሱ ምንድነው ፕሮሰስ ነው ማለት ነው። ሌላኛው ደግሞ ኦል ዘ ቴክቶኒክ ፕሮሰስም አንዱ ደግሞ ለመሬት አሁን ላለችበት ቅርጽ ወሳኝ የሆነ ሚና ተጫውቷል ማለት ነው። ይህ ቴክቶኒክ ፕሮሰስ የምንለው ደግሞ ሁለት ፕሌቶች ሲጋጩ ነው። ሁለት ሰርፌስ ሲጋጭ መሬት ከመሬት ማለት ነው። ልክ ሲጋጭ አንደኛው በስር አንደኛው በላይ ሲሆን ምን ይፈጥራል? የማበጥ ፎልዲንግ ተራሮች ይሰራሉ ማለት ነው። ከዛ ደግሞ ተጋጭተው ሁለቱም ወደ ጎንና ወደ ጎን የሚመለሱ ከሆነ መሃል ላይ ያለው መሬት ብሬክ ያደርጋል። ያ ማለት ፎልቲንግ ያደርጋል ማለት ነው። ኦሮጂኔሲስ ይፈጠራል። ኦሮጂኔሲስ የምንለው ኦሬዲ በምን ፕሮሰሱ ተካሂዶ ግን ወደ ውጭ በደንብ ጎልቶ ሳይወጣ ሲቀር፣ ስለዚህ በዚህ ቴክቶኒክ ፕሮሰስ ማውንቴን ቢልዲንግ ይደረጋል ማለት ነው። ያ አሁን ለደረሰችበት የመሬት ቅርጽ ቴክቶኒክ ፕሮሰስ አንዱ ትልቅ አስተዋጽኦ አድርጓል ማለት ነው። እንዲሁም ኢፕሮጀነሲስ ነው። በዚህ ቴክቶኒክ ፕሮሰስ ኢፕሮጀነሲስ ይፈጠራል። ያ ማለት ስሎው ሪስኪንግ ኤንድ ሲንኪንግ ኦፍ ዘ ላንድ ማስ የምንለው ነው። ኢፕሮጀነሲስ ስንል በጣም አሁን ላይ በፕሮሰሱ ተካሂዷል፣ ግን ውስጥ ላይ ነው ያለው። የሆነ ሞዲፋይ ይፈልጋል። ፕሮሰሱ ተካሂዷል፣ ግን የሆነ በጊዜ ሂደት ውስጥ ወደ ሰርፌስ ይወጣል ማለት ነው። ያ ራሱ አንድ ኢፕሮጀነሲስ ፕሮሰሱ ተካሂዷል፣ ግን ሮኮች ፎርም ተደርገዋል፣ ሮኮች ተፈጥረዋል፣ ግን ወደ ውጭ አልወጣም። ስለዚህ ይህ ኢፕሮጀነሲስ እንለዋለን። በመሸርሸር በምን እነዛ ሮኮች ወደ ውጭ ይወጣሉ ማለት ነው። ይህ ራሱ አንድ የቴክቶኒክ ፕሮሰስ ነው ማለት ነው። ሌላው ኤክስተርናል ወይም ኤግዞጀኒክ ፕሮሰስ የምንለው ነው። ኤክስተርናል ምን አይነት እቺን መሬት ፎርም አድርጓል። ኤክስተርናል የምንለው ውጫዊ የሆነ ነው፣ ምንም ውስጣዊ ያልሆነ ፕሮሰስ ኦፍ አር ጂኦሞርፊክ ፕሮሰስ እንለዋለን። ይህን ጂኦሞርፊክ ፕሮሰስ ነው የምንለው። እሺ ዘይ ኢንክሉዲንግ ዌዘሪንግ፣ ማስ ትራንስፈሪንግ፣ ዘ ኔት ሙቭመንት ኦፍ ማስ ፍሮም ዋን ሎኬሽን። ስለዚህ ምን የሚያካተው ይሄ መጠረግ፣ ኢሮዥንን፣ ዲፖዚትን፣ መከማቸትን፣ መታጠብ፣ ብዙ ነገሮች አሉ እዚህ ውጫው የሚከሰቱ። ማስ ትራንስፈር ስንል ለምሳሌ ሙቭመንት ኦፍ ማስ ፍሮም ዋን ሎኬሽን ኤግዛምፕል ኤቫፖሬሽን ማየት እንችላለን። ከዋተር ፍሮም ፖንድ ቱ በአትሞስፌር ከውሃ ከቋጠሩ ጉድጓዶች ተኖ ወደ አትሞስፌር ይቀላቀላል። ያደረሱ ማስ ትራንስፈር ነው። ዌዘሪንግ አለ፣ ኢሮዥን አለ፣ መሸርሸር አለ። እነዚህ ሁሉ ለመሬት አሁን ላለችበት ቅርጽ እስካሁን ድረስ አለ። በእርግጥ ኤክስተርናል የደረሰችበት ቅርጽ አስተዋጽኦ አድርገዋል ማለት ነው። ኢሮዥን አለ። ኢሮዥን ካለ ደግሞ ዲፖዚሽን አለ። እነዚህ ክንውኖች ጂኦሎጂካል ፕሮሰስ መሬት አሁን ጂኦሎጂ የሚያጠናው ሂደት የሚያሳየን ይሆናል ማለት ነው።